በአንዱ የእግዚአብሔር ቃል በሮሜ ምዕራፍ 5 ቁጥር 19 ላይ ሲናገር እንውዳል በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ሁሉ በአንዱ መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ ይለናል። ይህ ማለት በአንድ ሰው አለመታዘዝ ኃጢአት ወደ ምድር እንደገባ የእግዚአብሔር ቃል ይነግረናል። እግዚአብሔር የሰውን ልጅ ሲፈጥረው ዓላማው ከሰው ልጅ ጋር መልካም ህብረትና ግንኙነት እንዲኖረው አስቦ እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ይህ ግንኙነት ከጊዜ በኋላ ሲሻክርና የሰው ልጅ እግዚአብሔር የሰጠውን ትእዛዝ መጠበቅ ባለመቻሉ ሲበላሽ እንመለከታለን። ሰውም በፈቃዱ ለኃጢአት ባሪያ ሲሆንና ከእግዚአብሔር ፊት ሲኮበልል እንመለከታለን። መጽሐፍ ቅዱስ እንዲህ ይለናል፣ በአንዱ አለመታዘዝ ኃጢአት ወደ ዓለም ገባ ይላል። ኃጢአት ወደ ዓለም የገባው በአንዱ አለመታዘዝ ነው። ይህም ማለት ሁሉም ሰው የኃጢአት ባሪያና ኃጢአተኛ ነው ማለት ነው። መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርቷል፣ ለእግዚአብሔርም ክብር ጎድሏቸዋል ይላል። ኃጢአት የጥቂት ሰዎች ስራ አሊያም ለጥቂት ሰዎች የተሰጠ ጉዳይ አይደለም። የእያንዳንዱን ቤት ያንኳኳ የእያንዳንዱን ደጅ የረገጠ ነገር እንጂ። ስለዚህ ኃጢአት ደግሞ በእግዚአብሔር ፊት የመቆምን አቅም ይነሳል። በእግዚአብሔርና በሰዎች መካከል ደግሞ የጥል ግድግዳ ይሆናል። የስጋን ሞት ምክንያቱ መሆኑ ብቻ ሳይሆን የዘላለምን ሞት ማስከተሉ ደግሞ የከፋ ያደርገዋል። ምክንያቱም የእግዚአብሔር ቃል ሲናገር የኃጢአት ደሞዝ ሞት ነውና ይለናል። ምንም እንኳን የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር ቢለይም እግዚአብሔር ግን ለሰው ልጅ ልዩ ትኩረት ስላለው አንድ አስደናቂ መንገድ አዘጋጅቷል። ይህም መንገድ ሰው በራሱ ጥረት የሚያገኝበት ሳይሆን እግዚአብሔር በሉዓላዊ መንገድ ያዘጋጀ ብቸኛ መንገድ ነው። እርሱም መንገድ የሰውን ልጅ ሊያድን የሚችል፣ ከዘላለም ኩነኔ ሊያወጣ የሚችል፣ የዘላለም ረፍት ሊሰጥ የሚችል፣ ለዘላለም የሚቀድስ መንገድ ነው። ኢየሱስ ክርስቶስ ሲናገር እኔ እውነት፣ መንገድ፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚወስድ ሌላ መንገድ የለም ብሎ ይናገራል። ስለዚህ በዚህ መንገድ ያልገባ ሰው የዘላለም ሕይወት ሊያገኝ አይችልም ማለት። ይህ መንገድ እረፍት የሚሰጥ፣ ሰላም የሚሰጥ፣ እውነተኛ ደስታ የሚሰጥ መንገድ ነው ማለት። የሰው ልጅ ችግሩ ኃጢአት ሲሆን ውጤቱ ደግሞ ሞት ነው ወይም ከእግዚአብሔር መለያት ነው። እግዚአብሔር ያዘጋጀው ብቸኛው መፍትሄ ደግሞ ኢየሱስ ክርስቶስ ነው ማለት ነው። በኢየሱስ ክርስቶስ ያመነ ለዘላለም ይኖራል። እንግዲህ ወዳጆች እግዚአብሔር በእኛና በእርሱ መካከል የነበረውን የኃጢአትን ግድግዳ ለማፍረስ ልጁን ኢየሱስ ክርስቶስን ወደ ዓለም ልኮታል። እኛ መክፈል የማንችለውን የኃጢአትን ዕዳ እርሱ በመስቀል ላይ ከፍሎታል። ዛሬም በፍቅር ወደ እኔ ኑ በማለት ይጠራናል። ይህ ድነት በስራ ሳይሆን በእግዚአብሔር ጸጋ ስለሆነ በልብ አምነ በአፍ ብትመሰክር የዘላለምን ሕይወት ታገኛለህ። አሁኑኑ ኢየሱስ ክርስቶስን የሕይወትህ ጌታና አዳኝ አድርገህ በመቀበል የዘላለምን ሕይወት ታገኛለህ። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ከኃጢአት ለማንጻት የዘላለምን ሕይወት ለማግኘት በስራ ሳይሆን በሆነ መልካም ነገር ሳይሆን የዘላለምን ሕይወት ማግኘት የምትችለው ኢየሱስ ክርስቶስ በሰራልህ ስራ ነው። ስለዚህ በልጁ ስራ ካመንክ የዘላለምን ሕይወት ታገኛለህ። የዘላለምን ረፍት ታገኛለህ። ዘላለምን ታገኛለህ። የብርሃን ልጅ ትሆናለህ። ኢየሱስ ክርስቶስ ይወዳችኋል። ዛሬም ይጠራችኋል። ዛሬም ይፈልጋችኋል። ወደ እኔ ኑ ይላችኋል።